ቆይ አሁን ስልካችሁ ላይ የምትጠቀሙት ቴሌግራም የግላችሁ መሆኑ ቀርቶ የሌቦች መጫወቻ ቢሆንስ? ዛሬ 900 ሚሊዮን ሰዎችን ቁልፍ በእጁ ስለያዘው ጥቁር የለበሰ ሚስጥራዊ ቢሊየነር እና በፈረንሳይ አየር ማረፊያ በድንገት ስለተቆለፈበት ካቴና እውነተኛ ታሪክ እነግራችኋለሁ። ይህ ታሪክ ስለ ቴሌግራም ብቻ አይደለም፣ በእያንዳንዳችን ስልክ ውስጥ ስለተደበቀውና ማንም ስለማይነግረን ትልቅ አደጋ እንጂ። እስከ ታሪኩ መጨረሻ አብራችሁን ከቆያችሁ የዚህን ሰማያዊ ወፍ ጥቁር ገጽታ ትረዳላችሁ። ክፍል 1 የዲጂታሉ መነኩሴ ስደት። ፓቬል ድሮብ ይባላል። በሩሲያ በረዶ ውስጥ ተወልዶ ዓለምን በዲጂታል ኮድ የናጣት ወጣት። ፓቬል ገና በለጋ ዕድሜው ቪኬ የተባለውን የሩሲያ ፌስቡክ ሰርቶ የሀገሩን ወጣቶች መሪ ሆነ። ዝናው ናኘ። በቢሊዮን የሚቆጠር ዶላርን በኪሱ ገባ። ነገር ግን ታላቅ መከራ መጣ። የሩሲያ መንግስት ፖሊሶች ደጃፉ ላይ ቆመው የተቃዋሚዎችን ሚስጥር አውጣ፣ ቁልፉን ስጠን አሉት። ፓቬል ግን ምን አለ መሰላችሁ? የሰው ልጅ ሚስጥር ልክ እንደ ቤተ መቅደስ ቅዱስ ነው፣ ለማንም አሳልፌ አልሰጥም አለ። ከዚያም ቁልፉን ይዞ ሀብቱን በትኖ ወደ በረሃ ተሰደደ። ቴሌግራም የተወለደው በዚያን ጊዜ ነው። በነፃነት ስም ሚስጥርን ለማንም አሳልፎ በማይሰጥ ቃል ኪዳን። ክፍል 2 የባህር ላይ ወንበዴዎች ገነት። ይቺ ሰማያዊ ወፍ ግን ካደገች በኋላ መልኳን ቀየረች። ቴሌግራም እንደ አባይ ወንዝ ሆነች። ገደብ የሌለው አጥር የሌለው። እዚህ ውስጥ የፈለጉትን ፊልም በነፃ ያገኙበታል። መጽሐፍት ያለ ደራሲያቸው ፈቃድ ይበተኑበታል። ሀገር አቀፍ ፈተናዎችም ተሰርቀው ይሸጡበታል። አንዳንዱ የድሆች ቤተ መጽሐፍት እያለ ሲያወድሳት፣ የዓለም መንግስታት ግን የወንጀለኞች ዋሻ በማለት ስም አወጡላት። ፓቬል ግን አሁንም ዝምታን መረጠ። እኔ የመንገዱ ሰሪ እንጂ ተጓዦቹ ምን ይዘው እንደሚሄዱ የመፈተሽ ስልጣን የለኝም በማለት ትከሻውን ሰበቀ። ይህ ዝምታው ግን ለዓለም ፖሊሶች ትልቅ ራስ ምታት ሆነባቸው። ክፍል 3 ካቴናውና የፓሪሱ ስርዓት። ነሐሴ 2024 ፓቬል በግል አውሮፕላኑ ፈረንሳይ ፓሪስ አየር ማረፊያ ሲያርፍ የጠበቀው ቀይ ምንጣፍ ሳይሆን የፖሊስ ካቴና ነበር። ዓለም ደነገጠች። እንዴት የቢሊዮኖች መገናኛ ባለቤት እንደ ተራ ሌባ ይታሰራል የሚል ጥያቄ ምድሪቱን ሞላት። ፈረንሳዮች ቴሌግራም ለወንጀለኞች መንገድ ከፍቷል፣ ባለቤቱም በዝምታው ተባባሪ ሆነዋል የሚል ክስ አቀረቡበት። ይህ ስርዓት መልእክቱ ለፓቬል ብቻ አልነበረም፣ በቴሌግራም ውስጥ ለምንኖር ለሁላችንም እንጂ። ነፃነታችን በካቴና የታሰረ መሰለን። የመጨረሻው ክፍል። እንግዲህ ልብ በሉ፣ እኔ በሳይበር ደህንነት ውስጥ ባለው ምህዋር የማየው ትልቁ ስጋት ግን ሌላ ነው። ቴሌግራም ለማንም አልገዛም ማለቱ ለጠላፊዎችና ለሰላዮች ምቹ በር ከፍቷል። ዛሬ ቴሌግራማችን ከባንክ አካውንታችን እንዲሁም ከተለያዩ የፋይናንሻል እንቅስቃሴያችን ከግል ሚስጥራችን ጋር ተቆራኝቷል። የዚህ ሰማያዊ ወፍ ክንፉ ከተሰበረ ግን ውድቀቱ የሁላችንም ይሆናል። አሁን በዚህ ሰዓት የእናንተ ቴሌግራም በሌላ ሰው እጅ ይሁን አይሁን እርግጠኛ ናችሁ? በሩ ክፍት ይሆን? ሌባውስ ውስጥ ገብቶ ይሆን? ክቡራትና ክቡራን፣ የፓቬል ድሮብ ታሪክ ገና አላበቃም።
የቴሌግራም ሚስጥርም ገና አልተፈታም። ነገር ግን አንድ ነገር ቃል ገባላችኋለሁ። የእናንተን ስልክ ከሌቦችና ከሰላዮች ለመጠበቅ እኔ ከጎናችሁ ነኝ። ነገ ልክ በዚህ ሰዓት ቴሌግራማችሁ እንዴት የማይደፈር ምሽግ እንደምታደርጉት፣ ማንም ጠላፊ ወደ እናንተ ጎጆ እንዳይገባ እንደምትዘጉት ደረጃ በደረጃ አሳያችኋለሁ። ያ ቪዲዮ እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉና የደወል ምልክቱን ተጫኑ። የነገው ዝግጅት የዲጂታል ህልውናችሁን የሚወስን ነው። ነገ በሰላም ያገናኘን።